ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በጣም ምርጡን ፕላትፎርም ነው። ምርጡና ለአሰራር ቀላል የሆነ ለአሰራር ምቹ የሆነ አፕሊኬሽን ነው። የአፕሊኬሽኑን ሊንክ ከስር ኮመንት ስር አስቀምጬላችኋለሁ። በሊንኩ መሰረት እየገባችሁ ሊንኩን ተከትላችሁ እየገባችሁ አውርዱ እላለሁ። ያው አዲስ እንደመሆኑ መጠን ብዙም ሰው የለውም ብዙም ኢትዮጵያውያን የሉም። አንዳንዶች ኢትዮጵያውያኖች እየገቡ አሁን ላይ በጣም አሪፍ እየሰሩበት ነው። እና እናንተም አውርዳችሁ ስሩበት እላለሁ ታተርፉበታላችሁ። ወደ አሰራሩ ልውሰዳችሁ። ወደ ፕሮፋይላችሁ ትመጡና ኤጀንት ሆነን መስራት ነው የምንፈልገው የምትሉ ካላችሁ ኤጀንሲ ሴንተር የሚለውን ገብታችሁ እዚህ ጋር ኮፒ የማደርግላችሁን ኮድ በማስገባት ሰሚት አፕሊኬሽን ማለት ትችላላችሁ። ከዛ በኋላ አይ ሆስት ነው ሆነን መስራት የምንፈልገው ለምትሉ ደግሞ ያው እንደኔ ኤጀንት ሆናችሁ በስራችሁ ልጆች አስገብታችሁ መስራት የምትፈልጉ ካላችሁ ኤጀንሲ ሴንተርን ብትመርጡ አሪፍ ነው። አይ ከዛ ውጭ ግን ሆስት ሆነን ነው የምንሰራው የምትሉ ካላችሁ ደግሞ አሁንም ይሄንን ኢንቫይቴሽን ኮድ በማስገባት ሰሚት አፕሊኬሽን በማለት እንትን ማለት ትችላላችሁ ማረጋገጥ ትችላላችሁ። ከዛ እዚህ ጋር ትመጡና ታስክ ላይ ትመጡና ያው እንግዲህ ኒው ሆስት እንደመሆናችሁ መጠን ለ7 ቀን ኒው ሆስት ጊፍታችሁን መውሰድ ትችላላችሁ። ለ1 ሰዓት ስትቀመጡ 1000 ዳይመንድ ይሰጣችኋል። ለ2 ሰዓት ስትቀመጡ 1500 ዳይመንድ ይሰጣችኋል። ለ3 ሰዓት ስትቀመጡ ደግሞ አጠቃላይ ለ3 ሰዓት ስትቀመጡ 2500 ዳይመንድ ይጨምርላችኋል። አጠቃላይ ለ3 ሰዓት ስትቀመጡ 5000 ዳይመንድ ይሰጣችኋል ማለት ነው። እዚህ ጋር ከታች ትመጡና ደግሞ ቬሪፋይ የፊት አሻራ ገብታችሁ እዚህ ጋር ትገቡና የፊት አሻራችሁን ትሰጣላችሁ። የፊት አሻራችሁን ሰጥታችሁ ከጨረሳችሁ በኋላ ትመጡና እኔን ማግኘት የምትፈልጉ ወደ ሆም ትመለሱና እኔን ማግኘት የምትፈልጉ እዚህ ጋር የሰርች ምልክቷን 14 14 83 14 በማለት ሰርች ስታደርጉ የእኔ ፕሮፋይል ይመጣላችኋል። እሱን በመንካት ከጎን ጆይን የሚል በቢጫ የተጻፈ አለ ጆይን ብላችሁ እኔ ጋር መምጣት ትችላላችሁ ማለት ነው። እና ያልገባችሁ ነገር ካለ መጠየቅ ትችላላችሁ። እያንዳንዱን ነገር ልመልስላችሁ እችላለሁ በማንኛውም ሰዓት አለው። ምናልባት ኦንላይን ላይ ከሌለው በውስጥ መጻፍ ትችላላችሁ እና ችግር የለውም እመልስላችኋለሁ። እንግዲህ ይሄን ይመስላል አፕሊኬሽኑ። ገና አዲስ ነው ገብታችሁ ስሩበት እላለሁ። እና ያው ታተርፉበታላችሁ።